ሰላም እንደምን አላችሁ? ከዮንሱ ፊንላንድ ወደ ኮርዶባ ስፔን ለወስዳችሁ መጥቻለሁኝ። እስከ ቪዲዮ መጨረሻ ድረስ እንደምትከታተሉ ተስፋ አደርጋለሁ። ለምንድን ነው የምሄደው? ከማን ጋር ነው የምሄደው? ለምን ያህል ጊዜ ስቆያለሁ የሚለውን በቪዲዮ መሀል ላይ የምነግራችሁ ይሆናል። ጉዞ ጀመረን። የፊንላንድ በረዶ በዚህ ሰዓት ላይ በጣም አስፈሪ ነበር። በተለይ እኔ የነበርኩበት ከተማ ዮንሱ በጣም ቅዝቃዜ ነበርና ከዚህ ሁኔታ የምናመልጥበትን ነገር እያሰብን እንደ አጋጣሚ ሆኖ ኤክስቼንጅ ወይም ኤራስመስ ፕሮግራም ዩኒቨርሲቲያችን ነበረው። በተለያየ ቦታ የምትማሩ ተማሪዎች ይሄ እድል አለ። የትኛውም የኢሮፓ ሀገር ያላችሁ ዩኒቨርሲቲያችሁ ከሌላ ፓርትነር ዩኒቨርሲቲዎች ጋር በማድረግ በመተባበር የሚያዘጋጁት ነው እና ይህንን እድል ልሞክር ብዬ ተሳካ። ባለማወቅ ወይም ደግሞ ነገሮች አይሳካም ብላችሁ ባለመሞከር የሚያመልጣችሁ እድል ነውና እንድትሞክሩት እመክራለሁኝ። እንደ ስኮላርሺፕ ነው። ሁሉንም ነገር ካሟላችሁ ትምህርታችሁ ፈንድ ይሰጣችኋል። ማለት እዛ ሀገር ሄዳችሁ የምትኖሩበትን ገንዘብ እስከ ቆይታችሁ ጊዜ የሚያስፈልጋችሁን የምግብ የአንዳንድ ነገር ማለት የሚያስፈልጋችሁን ብሎ የሚያስበውን ወጪ የትራንስፖርትንም ጨምሮ ፈንድ የሚያደርጋችሁ ይሆናልና በዛ ምክንያት እኔና ሁለት ጓደኞቼ ከምንማርበት ከካሬሊ አፕላይድ ዩኒቨርሲቲ ወደ ዩኒቨርሲቲ ኦፍ ኮርዶባ በደረሰን የኤራስመስ ወይም ኤክስቼንጅ ፕሮግራም ጉዞ ጀመርን። እንደምትመለከቱት ማቲ ነው እየሸኘኝ የነበረው። በጣም ሌሊት ነበረ። እንቅልፉን መስዋዕት አድርጎ በዚህ አጋጣሚ ማቲ በጣም ነው የማመሰግነው። ቴንክ ዩ። እዚህ ጋር አብሮኝ የሚሄዱት ጓደኞቼ ጋር ተገናኘን። ያው በጣም ጓግተን ነበር እውነት ለመናገር። የፊንላንድ ብርድ እንግዲህ እየቀመሰ ያውቀዋልና በጣም እሱን ለማምለጥ የነበረኝ ጥረት እግዚአብሔር ይመስገን ተሳካ። ሁሉንም ነገር አለፍን። እዚህ ጋር የማስታውሰው ጓደኛችን ቴኒስ ትጫወታለች እና የምትጫወትበትን ራኬት ለማሳለፍ ትንሽ የሆነ ክርክር ነገር ነበረ። ፋይናሊ አልፎልን እንደዚህ በሌሊት እኔማ ግራ ገብቶኝ ነበር። በአጠቃላይ የእንቅልፍ መዛባት እንደምታውቁ ሰዎች እንቅልፍ ወዳለውና መቼ ደርሶ መቼ ፕሌን ውስጥ ገብተን ተኝተን ከዛ ደግሞ ስፔንን መቼ አይቻት ሰማይ ምድሩ ባልበቃለ። ብቻ ስለ ኤክስቼንጅ ፕሮግራሙ ለመናገር ያክል ሁላችሁም ኢንተርናሽናል ተማሪዎች እንድትሞክሩት እመክራለሁኝ። ከፈንዱ በተጨማሪ ለወደፊት ስራ ለመያዝ በምታደርጉት ሁኔታ መንገድ ላይ በጣም ትልቅ ሚና አለው። ሌላ ሀገር መማራችሁ ሲታይ የቆይታችሁ ጊዜ የተሳተፋችሁባቸው ነገሮች በጣም ትልቅ ቫልዩ አላቸውና እንድትሞክሩት በጣም እመክራለሁ። ኢንተርናሽናል ተማሪዎች ኢሮፕ በተለያየ ቦታ የሚማሩ ማለት ነው። ይሄ ፕሮግራም የሚዘጋጅ የሚመስላቸው ለሀገሩ ዜጎች ለሆኑ ወይም ደግሞ ለኢዩ ሲቲዝኖች ብቻ ነው የሚመስላቸው። ግን እንደዛ አይደለም። እኛ ኢንተርናሽናል ተማሪዎችም እንደዚህ አይነት ነገሮች ላይ ተሳትፈን ስኮላርሺፑን የምናገኝ ከሆነ መሳተፍ እንችላለን። ምንም የሚያግደን ነገር የለም እና ሁላችሁም አሁን ላይ እየተማራችሁ ያላችሁ ሰዎች እንድትሞክሩት እመክራለሁኝ። በጣም በጣም ደስ የሚል ጊዜ። ምክንያቱም ይሄንን ቪዲዮ እየሰራ ያለሁት ምናልባት አሁን ሊያልቅ ሴሚስተሩ ሊያልቅ ሲል ነውና ካሳለፍኩት ነገር አንፃር በጣም ተማሪዎች እንድትሞክሩት የምመክራችሁ ነገር ነው። በጣም ደስ የሚል ማለት ነው። በተለይ ደግሞ አብሯችሁ መሄድ ሰው ካለ ብቻኛ ካልሆናችሁ ምናምን ለመልመድም ከባድ ስለማይሆን ምንም ችግር የለም። ግን ሶሎ ትሪፕ አድርጎ የምትፈልጉበትን ሀገር ማየት ሂዶ ቆንጆ ኤክስፒሪየንስ ማግኘት መጥፎ አይደለም። እና እዚህ ጋር ምን ሆነ መሰላችሁ
ጾም ነበርና የሄድንበት ምግብ ቤት ምግብ ማለት እየጾምን እንደሆነ ስንጠይቃቸው የሚሰሩበትን ዘይት ሊነግሩን ሞከሩና ከጾም ጋር የሚታረቅ ነገር ስላልሆነ ግድ የለም ቀድም ያያችኋትን ነገር በላና ቤታችን ስንደርስ ሌላ የተሻለ ነገር ለመብላት አሰብኩኝ። የቀናሁም ቢሆን በጣም የገረመኝ ሌላው ነገር መንገድ ላይ አሁን የምታዩት ይሄ ተራራማ ቦታው ምናምን ኢትዮጵያ ወደ ሆነ ቦታ ስትወጡ ምናምን እንደዚህ አይነት ቦታ አለና ሲወራ ኢትዮጵያ ለምለም ሀገር ናት፣ ኢትዮጵያ ብቻ ያለ ይመስለናል አይደል? ኢትዮጵያ ውስጥ እየኖርን ግን እነዚህ ሰዎች ማለት በሌላው አህጉር የሚኖሩ በሌላ ሀገር የሚኖሩ ሰዎች ይሄ ለጫካ ለአረንጓዴ ነገሮች ያላቸው አመለካከት በጣም የሚገርም ነው። በጣም ደስ የሚል መሬት አቀማመጥ ነው ያለው። በተለይ በዚህ ሰዓት በጣም የማይሞቅም፣ ያው እንደ ፊንላንድ ደግሞ ጭራሽ አይወዳደርም፣ ምንም ብርድ የለም። ግን በጣም ነው የገረመኝ ብዙዎቻችን ይሄ ኖሃው ስለሌለን ማለት ነው ኢትዮጵያ እየኖርን በቃ የኛ ሀገር ብቻ አረንጓዴ የኛ ሀገር ብቻ አየሩ ቆንጆ ምናምን ስለሚመስለን እና ይሄ ነገር አስገርሞኛል ከስፔን። ከዛ በኋላ ወደ ከተማው ገባን። ኮርዶባ እንግዲህ እንደ ሌላው እንደ ማድሪድ ባርሴሎና ትልቅ የምትባል ከተማ አይደለችም፣ ግን ደግሞ በጣም የቆየች በጣም ትልቅ ታሪክ ያላት ከተማቸው ናት። ኢቨን ራሳቸው ስፓኒሾችም በጣም እየመጡ ይጎበኟታል። ብዙ ቱሪስቶች ያሉባት ሀገር ናት። ያው ካሉባት ትልልቅ ነገሮች በጣም በጊዜው ቆየት ያለ መስጊድ አለባት። ብዙ ታዋቂ ነገሮች አሉ። እንግዲህ ኮርዶባ የመምጣት ሀሳብ ካላችሁ ገብታችሁ አንዳንድ ነገሮችን ብዙ የሚታይ ያለባት ሀገር ናት። በነገራችሁ ላይ ይሄ የመጀመሪያ ቪዲዮ ነው ኤዲት ለማድረግ የሞከርኩት ማለት ነው እና እንግዲህ ለሚፈጠሩት ችግሮች፣ ለሀሳብ መቆራረጥ፣ ምናልባት ደግሞ የቪዲዮ ጥራት ችግር ካለ አስተያየታችሁን አስቀምጡልኝ። በቀጣይ ማስተካከል ይሆናል። የሰው ልጅ እየሰራ እያጠፋ ነው የሚማረው። በዛ ላይ ስለ ኮርዶባ ማወቅ የምትፈልጉትን ማለት ስላለንበት ዩኒቨርሲቲ የሚሆን ስለ ኤክስቼንጅ ፕሮግራም የምትጠይቁኝን ጥያቄ በቀጣይ ቪዲዮ የምመልስ ይሆናል ማለት ነው። ብቻ በአጠቃላይ ይሄ ኮርዶባ ከገባን በንጋታው ወጥተን ከተማውን ለማየት ስንሞክር የተወሰደ ቪዲዮ ነው። ፓርኮች በጣም አሉ በየቦታው። ትሄዳላችሁ ፓርክ ነው ይመስለኛል። በጣም ሙቀት ሲመጣ አሁን ያለንበት በጣም ሞቃታማ አየር ነውና ሀገሪቱን በእንደዚህ አይነት መንገድ ነው ለመስራት የሞከሩት። ይሄ ከሙቀቱ ጋር ምናምን ሰዎች ሄደው የሚቀመጡበት አየር የሚቀበሉበት ለማድረግ በጣም ይሞክራሉ። እዚህ ጋር የቀረጽኩት እኔም አላቅም፣ ጓደኛዬ እንድቀርጽ ነግራኝ ነው። ይሄ ነገር በጣም ይገርማል አለች። እንግዲህ እኔ እንደ ሀበሻነቴ ብዙ የማያስገርሙኝ ነገሮች አሉ። ነጮች ገርማቸው በስመ አብ የሚሉበት ነገር እኔ እንዲህ ይሄ ነገር ምንድን ነው ወይኔ ጤነኛ አይደለሁም የምላቸው ብዙ ነገሮች አሉ። ይሄ የባህል ልዩነትም ያመለካከት እንትናችንን በጣም ይቀይረዋል። ከተማው እንደዚህ ነው። ቤቶቹ በጣም ዘመናዊ አይደሉም። በአጠቃላይ በጣም ደስ የሚል ይሄ የድሮ አይነት ነገር አላቸው። ሰዎቹ የኢትዮጵያውያን ባህል አላቸው ማለት አግኝተዋችሁ ምናምን ያዋሯችኋል፣ ከየት እንደመጣችሁ ይጠይቋችኋል ምናምን። ከዛም በዘለለ ብዙ ነገር ትባባላላችሁ መንገድ ላይ እንደሚተዋወቅ ሰውና በጣም ደስ የሚል ባህል እና ሕዝብ ያለበት ሀገር ነው ስፔን። በአጠቃላይ እንደምታዩት ቤቶቹ ቅድም እንደነገርኳችሁ ይሄ በጣም ዘመናዊ አይነት እንትን የላቸውም። አሁን ሌላ ሀገራትን ያው በቪዲዮም በሙቪም ስናይ በጣም ዘመናዊነት ምናምን አላቸው። ግን
ኮርዶባ በአንጻሩ በጣም ባህላዊ ነገር ያለው በተለይ ደግሞ የካቶሊክ እምነት ተከታዮች ናቸውና አንዳንድ ቦታ የመስቀል የኢየሱስ ክርስቶስንና የእመቤታችን ድንግል ማርያምን ምስሎች በትልልቁ ያስቀምጣሉ። ቤተክርስቲያኖቻቸው በጣም የሚገርሙ ናቸው። በጣም የሚገርም ህንፃ ነው ለቤተክርስቲያኖቻቸው የሚሰሩት። በጣም ያስገረመኝን የስቅለት በዓል አከባበራቸውን በሌላ ቪዲዮ ላሳያችሁ ሞክራለሁ። ብርቱካን ለምትወዱ ሰዎች እኛ የሄድንበት ወቅት በጣም የሚገርም ወቅት ነው እና እባካችሁ ወደ ስፔን እንውላለሁ። በየቦታው ብርቱካን ነው። እኔማ ምን አሰብኩ መሰላችሁ? ኢትዮጵያ በሆነ ኖሮና እንግድነት ሰው ጋር ብሄድ ብር ሁሉ ማውጣት አይጠበቅባችሁም። እንደፈለጋችሁ ቆርጣችሁ የፈለጋችሁበት ቦታ መውሰድ ትችላላችሁ። በየቦታው ዛፍ አለ፣ በየቦታው የብርቱካን ዛፍ አለ። ብዙ ነገሩ ደስ ይላል። ምናልባት እኔ የነበርኩበት ሀገር ፊንላንድ ብርድ በጣም ያለበት ሀገር ነው ምናምንና እንደዚህ ዛፎቹ ፍሬ አፍርተው ረጅም ጊዜ ለማየት እድል ስላላገኘው ብዙም ስላልቆየሁም ይሆናል፣ ግን በጣም አስገርመውኛል። ይሄ አንዱ ቤተክርስቲያናቸው ነው። ቅድም እንደነገርኳችሁ ያው በተለያየ ቦታ የተለያዩ ምስሎችን ያስቀምጣሉ። ይሄም አንድ የገረመኝ የባህል እንትን ነው። ያው እኛ ብዙ ነገራችን የኛ ብቻ ብለን አድርገን ስለምናስብ እንደዚህ አይነት ነገር ስናይ በጣም ያስገርመናል። እንደኛ ይሄኛ ባህል አይደል እንዴ? እኛ አይደለን እንዴ እምነት ላይ እንትን የሆነው ነው እንላለን። ይሄም አንዱ በጣም የሚያስገርም ነገር ነው። በጣም ደስ የሚል ሀገር ነው በእውነት እንድታዩት። አሁንም በድጋሚ ተማሪም ካልሆናችሁ የመምጣት እድል ያላችሁ ሰዎች መምጣት ካለባችሁ ሀገር ውስጥ አንዱ ነው። አሁን አንድ የምትታወቅ ያው ጓደኛችን የነገረችን ድልድይ ያለቻቸው እና ወደዛ ጉዞ አደረግን እና እዛ ድልድይ ላይ አንድ የገረመኝን ነገር አሳያችኋለሁ። ድልድዩ ይሄ ነው። ያው ወደ ኋላም አለ ረዘም ያለ ድልድይ ነው እና እዚህ ጋር የተለያዩ ነገሮች ያዘጋጃሉ። ማዘጋጀት ማለት የሚዘፍኑ ሰዎች የሚዘፍናሉ፣ ሰዎች ቪዲዮ የሚሰሩ ማታጡ ምናምን ያው ሰዎች ለመጎብኘት ሲመጡ ብዙ አይነት ነገሮችን የሚያደርጉባት ድልድይ ናት። ደስ የሚል ቦታ ነው። እዚህ ጋር ይሄው የኔ ቤት ያለ እኔ ራሱ እንደዚህ ለመስፈን አንዳንዴ ያስባለሁኝ እንደው ጥሩ ድምጽ ቢኖረኝ እና የሙዚቃ መሳሪያ መጫወት ብችል ብያስብና ግን ደግሞ እተወዋለሁ።
እና ለምንድን ነው የራቀው? የሚገርመኝ ቦታ ባካችሁ። እሺ ይኸውና ይሄ ከመላእክት አንዱ ቅዱስ ሩፋኤል የሱ ሐውልት ነው እና ሰዎች እዚህ ጋር የተሸፈነም የተከለለ ቦታም አይደለም እና ሂደው ይጸልያሉ፣ ሻማ ያበራሉ ምናምን እና በጣም ነው ደስ ያለኝ፣ በጣም ነው የገረመኝ። እሺ ይሄ ከተማችን በማታ ሞቅ ደመቅ ብሎ ይሄንን ይመስላል። ሰዎች እዚህ ጋር በደንብ መምጣት አልጀመሩም። አሁን ወደ ሰመር አካባቢ ነው በደንብ እየመጡ ሞቅ ደመቅ እያደረጉት ያሉት። በዚህ ሰዓትም ያው ቱሪስቶች ነበሩ፣ ግን ከተማው በማታ ይሄንን ይመስላል። ሌላኛውና ትልቅ ከሚባሉት የካቶሊክ ቤተክርስቲያኖች ውስጥ አንዱ ነው። እቺ ደግሞ ምናልባት ወደ ኮርዶባ ስፔን መጡ ሰዎች ካሉ እንድትመጡና እንደው አንዴም ቢሆን ምግብ እንድትበሉባት መክራችሁ ቦታ ናት። ጂኖስ ይባላል ቤቱ። በጣም ቆንጆ ምግብ አለበት። የቤት አሰራሩ ምናምን በጣም ደስ ይላል እና ስትመጡ እንግዲህ እዚህኑ ተዝናኑ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።